ቀልድ ላንብብላችሁና ቀልዱ የያዛቸውን 3 ነገሮች ለመመልከት እንሞክራለን። ቀልዱ ምንድነው የሚለው? ዓለም በሆርሙዝ ማዕበል ስትናወጥ ኢትዮጵያ ራስን በመቻል ስትራቴጂ የሰላም ተምሳሌት ሆና ብቅ ብላለች ይላል ቀልዱ። ከዚህ ውስጥ 3 ነገሮችን አንስተን ለመመልከት እንሞክር። በመጀመሪያ የምንመለከተው ጉዳይ የሆርሙዝ መዘጋት ነው። የሆርሙዝ መዘጋት ዓለም አቀፋዊ ጉዳይ ነው። በዓለም ኢኮኖሚ ላይ ራሱን የቻለ የራሱ ተጽዕኖ ያለው ጉዳይ ነው የሆርሙዝ መዘጋት። ስለዚህ በሆርሙዝ መዘጋት ምክንያት ኢትዮጵያ እንደ ሀገር የነዳጅ እጥረት ይገጥማታል። የነዳጅ እጥረት በሚገጥማት ሰዓት ኢትዮጵያ ኢምፖርት ላይ ዲፔንደንት የሆነች ሀገር ናት። ኢምፖርቱ የሚመጣው ደግሞ በነዳጅ ላይ በተመረኮዙ የትራንስፖርት አገልግሎት አማካኝነት ነው። ስለዚህ ነዳጅ ከሌለ የትራንስፖርት ወጪ ይጨምራል። የትራንስፖርቱ ወጪ ሲጨምር ደግሞ የሸቀጦቹ ዋጋ በዛው ፍጥነት ይጨምራሉ። ኢትዮጵያ ውስጥ የሚኖረው ሕዝብ የኑሮ ውድነቱ ይጠብሰዋል፣ ይቀቅለዋል ማለት ነው። ስለዚህ ለዚህ ጉዳይ መፍትሄ የሚሰጥ ኢትዮጵያ ከሌሎች ዓለም ተለይታ የራሷን ምሽግ አዘጋጅታለች? መጠየቅ የምፈልገው ጉዳይ ይሄንን ነው። ሌላው ዓለም እየተጠበሰበት፣ ሌላው ዓለም እየተመታበት ካለው ማዕበል ኢትዮጵያ ለየት ብላ ሰርቫይቭ የምታደርግበት የራሷ የኢኮኖሚ ምሽግ አላት ወይ? ለየት ያለ ከሌላው ዓለም? ይሄንን መልሱልኝ። ሁለተኛው ራስን በመቻል ስትራቴጂ ይላል። አንዲት ኢኮኖሚዋ ኢምፖርት ላይ መሰረት ያደረገች ሀገር ኤክስፖርቷ ከኢምፖርቷ በብዙ መጠን ያነሰ ሀገር እንዴት ሆኖ ነው ራስን የመቻል ተምሳሌት የምትሆነው? ብዙ ነገራችንን ከውጭ ነው የምናስገባው። ነዳጅ ዋና በቃ ለሀገር አስፈላጊ የሚባሉ ጉዳዮችን ከውጭ ነው የምናስገባው። በየትኛው ማዕቀፍ ነው? በየትኛው አካሄድ ነው ራስን በመቻል ስትራቴጂ ይህንን ጉዳይ ሪዚስት ማድረግ የቻል ነው? ሶስተኛውና የመጨረሻው ኢትዮጵያን የሰላም ተምሳሌት ብላችሁ አስቀምጣችኋል። እውነት ኢትዮጵያ እናንተ እንደምትሏት የሰላም ተምሳሌት ናት ወይስ አዲስ አበባ ናት የሰላም ተምሳሌት? እኔ ይህንን ነገር ሳስብ ራሱ አንዳንዴ በጣም ግርም ነው የሚለኝ። ኢትዮጵያን የሰላም ደሴትና ተምሳሌት አድርጋችሁ ስታቀርቡ አይምሯችሁ እንዴት ህሊናችሁ እንዴት ዝም እንዳላችሁ ይገርመኛል። ለምሳሌ ሌላውን እንተውና ትግራይ ውስጥ እንሂድ። ትግራይ የኢትዮጵያ አካል አይደለም? ሌላው አብዛኛው የኢትዮጵያ ክፍል በሚባል ደረጃ በዚህ ሰዓት ሰላም አለ? በምንድን ነው ኢትዮጵያ? በየትኛው መስፈርት ነው? እናንተ በምን መዝናችሁ ነው ኢትዮጵያን የሰላም ተምሳሌት አድርጋችሁ ያቀረባችሁ? መጨረሻ ሳጠቃልል ይሄንን ከላይ ጻፋችሁና ከታች ያስቀመጣችሁት ምስል የኮሪደር ልማት ምስል ነው። ይሄ ኮሪደር አልበዛም ወይ? አይበቃም ወይ? የኢትዮጵያ ኢኮኖሚ እንዲያድግ ምን አይነት ስራ ሰርታችኋል ሲባል ኮሪደር ነው የምትሉት። ኮሪደር በየትኛው መመዘኛ ነው ለዚች ሀገር የኢኮኖሚ መሰረት ሊሆን የሚችለው? ከላይ የጠቀሳችሁት ከሌሎች ዓለም ተነጥሎ ራስን በመቻል ስትራቴጂ የሰላም ደሴትና ተምሳሌት መሆናችንን ከላይ ጽፋችሁ ከስር የለጠፋችሁት ፎቶ የኮሪደር ልማት ፎቶ ነው። ሳቅስ ሰልችቶናል፣ ውሸት ሰልችቶናል፣ ያልሆነውን ሆናችኋል ማለት ሰልችቶናል። ኢትዮጵያ ራሷን የቻለች በማደግ ላይ ያለች ሀገር ከሆነች እድገቷን ሴንስ እናደርገው። እድገቷ እኛም ጋር ይድረስ። ያላደገ ህዝብ፣ ያላደገ ማህበረሰብ፣ በድህነት አረንቋ ውስጥ የሚሰቃይ ማህበረሰብ ይዘን ኢትዮጵያ በማደግ ላይ ናት ብንል ሴንስ ያልተደረገ እታች ያልወረደ መሬት ያልረገጠ አየር ላይ ላም አለኝ በሰማይ የሆነ እድገት እንቁልልጭ አትበሉን። በተለይ ደግሞ ሜንስትሪም ሚዲያዎች፣ በተለይ ደግሞ የመንግስት ልሳኖች ተዉ። ማህበረሰቡ ድህነትን አምኖ የሰላም እጦቱን አምኖ አርፎ በተቀመጠበት ለምንድን ነው የምትቆሰቁሱት? ተዉ፣ ያስተዛዝበናል።